ሰላም ብያለሁ። የ8 ዓመቱ ልጅ የጠፋው ትናንትና፣ ዛሬ ሐሙስ ነው፣ ትናንትና ሮብ ነበረ። ሉአ ዛሬ ቦርሳውን አግኝተውታል ፖሊሶቹ። ግን ወላጆቹ ሲሉ የነበረው ትምህርት ቤት እንደዚህ አንጠልጥለው እበር ድረስ አድርሰው ነበረ፣ ትምህርት ቤት ማለት ነው። ነገር ግን ክፍል አልገባም። ታዲያ ልጁ የት ሄደ ይባላል? እግዚአብሔር አምላክ ሆይ በጤና በሰላም ከቤተሰቦቹ ጋር አገናኘው ነው ጸሎቴ ምኞቴም። ነገር ግን ማለት ነው እኛ ልጆቻችንን እንደዚህ አንጠልጥነን ልክ እንደ ጥላ ልጆቻችንን አድርሰን የምንመልስ ወላጆች ሄሊኮፕተር ማማ የምንባል ቅጽል ስም ያለን ማለት ነው፣ ሁል ጊዜ አብረናቸው የምንሆን ወላጆች አሁንም እንዳትደክሙ፣ እንዳትሰለቹ። ትምህርት ቤት በር ላይ ደርሷል እኮ፣ ግን ብዙ ትምህርት ቤቶች እዚህ ሀገር አጥር የላቸውም። እኔ ከማውቀው አንድ ትምህርት ቤት አለ፣ አጥር አለው፣ የታጠረ ነው፣ በርም አለው። ኦኬ፣ ግን በኋላ በኩል መግቢያዎች አሉ፣ ሰዎች መግባት ከፈለጉ ይገባሉ። ብዙ ትምህርት ቤቶች አጥር የላቸውም። የሚያሳዝነው ይሄ ልጅ ወላጆች በር ድረስ አድርሰውታል፣ ክፍል አልገባም፣ ጠፋ። አየው፣ እየተፈለገ ነው። ፍራንክፈርት የምትኖሩ ሰዎች ይህንን ነገር ሰምታችኋል ተስፋ አድርጋለሁ። ግን ከዚህኛ ምን እንማራለን? ወስደናቸው መግባት አለባቸው ክፍል ውስጥ ማለት ነው። እኔም እኮ አንዳንድ ጊዜ አድርሼ በሩ ጋር ደርሰናቸው እንመለሳለን። በተለይ ልጆቻችሁን በመኪና የምታደርሱ ሰዎች ማለት ነው፣ ትደርሱና ልጆች ይወርዳሉ። ክፍል መግባታቸውን ሳታዩ ነው አይደለ እንዴ መኪና ዙራችሁ የምትሄዱት? ተጠንቀቁ። እዚህ ጀርመን ሀገር የምንኖር ሰዎች በተለይ ማለት ነው በጣም መጠንቀቅ አለብን። እግዚአብሔር አምላክ ይርዳው። እዚህ ጋር ፖሊሶች የጻፉትን ከታች ማንበብ ትችላላችሁ። ልጁን የምታውቁት ከሆነ ማየት ትችላላችሁ። ቤተሰቦቹ የለቀቁት ፎቶ እኔ ያየሁትኝ እስካሁን ድረስ ፖሊስ እየለቀቀ ያለው በጣም ልጅ ሆኖ ነው። ጥርሱ ከላይ የለም። እንግዲህ የ8 ዓመት ልጅ ነው ይላሉ። እስቲ እዩት፣ ግቡና እዩት። እና እግዚአብሔር አምላክ ልጆቻችንንም እኛንም ይጠብቅ። ሰላም ሁኑ።